እኔ የማምንላችሁ አገሬ መሄድን ጋራንቲ ያርጉልኝ። ወሬ ወዳለሁ። ጎዳና ሞትቼ ነበር። ድንጋይ ምናምን ይወረወር። ማይክል ጆርዳን አሁን ለምሳሌ እዛ አግኝቼዋለሁ። የሚሽከረከረው ፕሮፔለር አለ አይደለ? የሄሊኮፕተሩ ቀጥታ እሱ ውስጥ አይገባም ሰውየው። ጎዳና ሞትቼ ነበር። የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር። ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው። አሁን ተስፋዬ ተመልሰኝ ትክክለኛ ቦታ ነው ያለው። መነሳት የማይቻልበት ነገር የለም። ተባርክ ያለው ብዬ አምናለሁ። ሀይ አንክ፣ እንዴት ነህ? ሀይ ዩዲ፣ እንዴት ነሽ? ሰላም ነው ወይ? እግዚአብሔር ይመስገን ሰላም ነው አለን። እስኪ አንክ ሙሉ ስምህን አስተዋውቅልንና። አንክል ብርሽ ብርሃኔ ሚካኤል ካሳ። አንክ የተወለድክ እስኪ ልጅነትህ እንዴት ነበረ? በእኛ አቆጣጠር በ1958 ግንፍሌ አካባቢ እዛ አካባቢ ነው የተወለድኩት። እኔን ሳንፈርድ ትምህርት ቤት የተማርኩት እዛ ቅርብ ነበር ለኔ። ከዛ በፊት ያለውን ብዙ ነገር አላስታውስም። ኪንደርጋርተን እዛ ገባሁ። ክረምት የስላሴ የቄስ ትምህርት ቤት እንሄዳለን። አማርኛ ላይ ጠንካራ አልነበር። እንግዲህ ፕራይቬት ስኩል ጄኔራል ሳንፎርድ የሚባሉ ከኃይለስላሴ ከእንግሊዝ ከስደት ሲመጡ በሱዳን በኩል ዊንጌት እና ሳንፎርድ ነበር አብሯቸው የመጡት። ሁለቱም ትምህርት ቤቶች ከፍቷል። ዊንጌት ትምህርት ቤትም ሁለቱም ጀግና ትምህርት ቤት ስፔሻሊ ቋንቋ ላይ አክሴስ ላይ ትምህርት እንትኑ ላይ በጣም አሪፍ። ምንድን ነው ፌቨራይት ቲንግ የምትለው ከኤሌመንታሪ ላንተ? ኤክስትራ አክቲቪቲ ከትምህርት ቤት ውጭ ላይክ ለሰርቫይቫል ስኪል ምናምን ብለው ላንጋኖ የራሳ የትምህርት ቤቱ የሆነ እንደ ቪላ ነገር ነበረ ነው የኤምባሲው ነበረ እና እዛ ሄደን ካምፒንግ ቦይ ስካውትም ነበረ። ግን ቦይ ስካውት ደግሞ አባል ለመሆን ለመዋጮ አቅሙ አልነበረንም። የሆነ ለአባል ምናምን የምትከፍል ነገር ለምን ዩኒፎርም አለ፣ ባጆች አሉ፣ ጉዞዎች አሉ፣ ቁሳቁሶች አሉ፣ ፈርስት ኤድ እንዴት እንደምታደርግ እነሱን ወጪ ለመሸፈን ስለሚያስፈልግ ሳንቲም ግን ሰርቫይቫል ስኪል ብለው ይወስዱንና እሳት እንዴት ማቀጣጠል እንዳለብሽ፣ ፖይዝነስ የሆነ ቅጠል የትኛው ነው፣ ፖይዝነስ የሆነ እባብ የትኛው ነው፣ የትኛውን ቅጠል ለመድኃኒት መጠቀም ትችላለች፣ ድንገት ቢንቢ ከነከሰሽ የሆነ ነገር የትኛው መመገብ ትችላለች፣ ዝናብ ካለ ጎርፍ የመጣ ከሆነ እንዴት ነው ከለላ፣ ማፕ እንዴት ነው የምታነቢው። እሱ ነበር እኔ የሚመቸኝ። ክላስ ውስጥ ቁጭ ሳይሆን በፕራክቲካል ስሰራ ነው አንድ ነገር የበለጠ የመያዝ አቅም እንትን የሚለው። ምን ላይ ጎበዝ ነበር ከአንተ? ፌቨራይት የምትለው የትኛው ነበረ? ቁጥር አልወድም፣ ቁጥር እፈራለሁ። I liked history. ወሬ እወዳለሁ። ወሬ በጣም ነው የምወደው። ታሪክ እወዳለሁ፣ ትረካ ምናምን። ኤንድ የሰው ልጅ ሂስትሪ ሁሌ ማለት ነው ፋሲኔት አድርጎኛል። እስከ ፒራሚድ ቢልዲንግ፣ እስከ ትላልቅ ድልድይ ቢልዲንግ፣ እሳት እንዴት ብሎ ነው የፈጠረው የሰው ልጅ፣ መሳሪያ እንዴት ብሎ ነው የፈጠረው የሰው ልጅ። ያ ነገር በጣም ነው እንትን የሚያደርገኝ በጣም ሞር እንደዚህ አርኪኦሎጂ ምናምን ነገር ላይ ያ ነገር። እሺ፣ እንዴት ነበር ሃይ ስኩልህስ? ሃይ ስኩል አስቸጋሪ ነበር። የመንግስት ለውጥ ነበረ። ከንጉሱ ስርዓት ወደ ደርግ ስርዓት የነበረበት ሰዓት ያኔ ሃይ ስኩል ገና ልክ እየጀመርኩ ነገር ነበር። እዛ ቆይቶ የነበሩት ሄድማስተሮቻችን ኦቨርስቴ ስላደረጉ ቪዛውን መሰለኝ መባረር ነበረበት። እሱ ሲሄድ በጣም ነው ያለቀስነው። ሚስተር ካዝበን ይባላል። የብዙ ተማሪዎቻችን ቤተሰቦችም የዚያን ስርዓት የቀድሞ የንጉሱን ስርዓት በዛ ላይ ሹማምንት ስለሆኑ ሚኒስቴሮች ስለሆኑ አማካሪ ስለነበሩ ልጆቹ እየፈሩ ነበር። ትምህርት ቤት ስንለቅ ከሰዓት በኋላ እቤት ድንገት አባቸው ታስሮ ይጠብቅባቸው፣ ድንገት እርምጃ ሊወሰድባቸው ይችላል ልጆቹ። ብዙ ተማሪዎች እኔ ከ8ኛ ከ9ኛ ክፍል ኦልሞስት 2-3 ተማሪ ከኛ ክላስ ውስጥ ሁሌ ጥቁር ለብሰው ነው የሚመጡት። እሺ፣ ሁሌ ጥቁር ለብሰው ነበር የሚመጡት። 60ዎቹ ሲረሽኑም እንኳ 1-3-4 ልጆች ከ60ዎቹ ውስጥ
የኔ ክላስሜቶች የነበሩ ነበረ። ኦለቨሳድን ወደ መንገዱ ወደ ሚኒሊክ ሐኪም ቤት መሄጃው ጋር ወደ ዋናው መንገድ ነው የክላስሩሞቹ መስተዋቶች ፌስ የሚያደርገው። እነሱ በብረትና በሽቦ መሸፈን ነበረባቸው። ምናምን የሙጃ ልጅ የሀብታም ልጅ ተብሎ ድንጋይ ምናምን ይወረወርብን ነበር። ሃይ ስኩል ትንሽ አስቸጋሪ ነበረ በእኔ ሰዓት ላይ። አትሞስፌሩም ለትምህርት ቤት ብዙም የሚጋብዝ አልነበረም። እየተሳቀቅሽ ነበረ በቃ፣ ወይም ረብሻ ይነሳና እንደበደባለን የሚል ቶት አልተከሰተም። መንገድ ላይ ሀራስ እንደረጋለን። የምዕራባውያን ትምህርት ቤት ነው። ከምዕራባውያን ጋር ጥሩ ስላልነበረ ደግሞ ያን የነበረን መንግስት የሆነ እንደ ጥቁር ነጥብ ነገር ብላክ ሊስት ውስጥ ነገር ያለን ነበር ፊልም አድርገው። አስተማሪዎች ውስጥ እንዴት ነበሩ? ደንግጠዋል። በጣም ነው የደነገጡት። ለዋወጧቸው ስቴብልስ ነበረ እስከዛ በፊት። ይሄ መንግስት ሲመጣ ብዙ ነባር የነበሩት አስተማሪዎች ተባረሩ እና አዳዲስ ደግሞ የመጡት መንግስት እና በእነሱ መሀል የሆነ ፍሪክሽኖች ምናምን ግጭቶች፣ የሻከረ ግንኙነት ነበር የነበረው። ጥሩ የትምህርት ቤት ጥሩ አትሞስፌር፣ ነገሮች ሁሉ ዙሪያ ሰላም መሆን አለበታል። ውጭ ያን ጊዜ ላይ አገሪቱም ለውጥ ላይ ስለነበረች የእኛ ትምህርት ቤት በጣም አፌክት ከተደረጉ ትምህርት ቤቶች መሀል አንዱ ነበረ። ዩኒቨርሲቲ ወደፊት ምናምን የሚለው ነገር ላይ ለማሰብ አስተማሪዎቹ ምንም አይነት መሳሪያ አልሰጡንም። ቤትም አያቴ በተቻላት መጠን ጠንካራ እንደሆን እና ሃይማኖት ላይ ጠንካራ እንደሆን፣ ትምህርት ላይ ጠንካራ እንደሆን፣ ግን እታችን ማይክሮ ማናጅ እያደረገች እንትን አላደረገች። ሃይ ስኩል ወደ መገባደጃ ደረጃ የደረሰው በእንደዚህ አይነት ሁኔታ ነበር። እንዴት ነበረ ምርቃት ፕሮግራማችሁ እስከዛ ስትጨርሱ ያለው ነገር? ኖርማል 12ኛ ክፍል ብሔራዊ ፈተና አለ። ፕሮሴስ ጀምረውልኝ ነበር ለእኔ አያቴና እናቴ። እኔ የውጭ መሄዱ ፍላጎትም አልነበረኝም። ፕሮሴስ መጀመሩንም አላውቅም። ጊዜው ሲደርስ ለግራጁዌሽን ጊዮን ሆቴል ነበር የኛ ግራጁዌሽን ፓርቲ። ጊዮን ሆቴል ነበረ። ዋሊያ ባንድ እነ ሙሉቀን መለሰ ምናምን ነበሩ ያኔ። እንዲያውም ናኑን የኛ ሃይ ስኩል እዛ ነበር የደረገው። ሰዓት ላፊ ስለነበረ ከሚድናይት በኋላ ወደ 3 ሰዓት አካባቢ ተጀምሮ ለመጀመሪያ ጊዜ አያቴ ኦቨር እንደወጣ የተፈቀደልኝ ጊዜ 3 ሰዓት ይጀምራል። ጠዋት 12 ሰዓት ድረስ ኦቨር፣ በትክክለኛው ኦቨር። ለምን ሰዓት ላፊ አለ። ያው ደነስን። የመጨረሻ የተወሰኑ ውጭ መሄዳቸውን የሚያውቁ ልጆች ነበሩ። ምንድን ነበር ያኔ 12ኛ ከጨረስሽ በኋላ ሪዛልትሽን ለማግኘት ግዴታ ውጭ ለመሄድ ከፈለግሽ ሪዛልትሽን ይዘሽ፣ በተለይ ትምህርት ምናምን የሚቀጥይ ከሆነ ከቀበሌ ቦታ ክሊራንስ ያስፈልግሻል፣ ከውጭ ጉዳይ ምናምን ክሊረንስ ያስፈልግሻል። ያንን ክሊረንስ ለማግኘት ደግሞ የመሰረተ ትምህርት ፕሮግራም ላይ መሳተፍ። እኔ ጋር መሰረተ ትምህርት ምንድን ነው? 12ኛ ክፍል ከጨረሰ አንድ ተማሪ 12ኛ ክፍል ከጨረሰ በኋላ ውጤት እስከመጣ ድረስ ላልተማሩት ወጥቶ ማስባብ፣ ቢያንስ ቁጥር መጻፍና ስማቸውን መጻፍ፣ ስማቸውን መፈረም መኖር። ቀበሌ ሄዶ ስኳር፣ ዘይት ኤትሴትራ ነገር ሲቀበሉ በፊርማ በአውራጣት ፊርማ መሆን አይቻልም። እዛ ላይ መንግስት የሚገርም ስራ ነው የሰራው። ቢካዝ ዩ ዶንት ኒድ መሀይም ሸክም አያስፈልግም። በተቻለው መጠን እዛ ላይ በጣም ሰርቷል። እኔ እድለኛ ነኝ። እዚሁ ሚኒሊክ ትምህርት ቤት ነበር የደረሰ። እሱን 2 ወር 3 ወር አስተማርን። ውጤት መጣ። የሆነ ሰዓት ላይ ሴፕቴምበር ላይ ወደ ጳጉሜ መስከረም ላይ አሜሪካን ኤምባሲ ላይ ኢንተርቪው መሄድ አለብህ ተባልኩኝ። ቀላል ነበር ያኔ የኮቴ ምናምን። እንደገና ያው ቋንቋ መቻሌን ጠየቀችኝ ሴትዮዋ። ወሬ ጋነዱ ስትሄድ እዚህ ትምህርት ቤት ልሄድ ነው። ምን ትምህርት ቤት ነው የሚሄደው? ያ ወረቀት ሁሉም ነገር እዛ ጋር ነበረ። እንዳሁኑ አስቸጋሪ አልነበረ። ቆይ ምንም የመጣ መልስ የለም አለችኝ። ይሄ
ማክሰኞ ቀን ነበረ። ለእሑድ ትኬት ተቆርጦልኛል። ሴትዮዋ ያን ቀን ከለከለች። እቤት ሳልደርስ ግን ከሽሮ ሜዳ ኤምባሲ እቤት ግንፍሌ ሳልደርስ ተደውሎ ነገ ጠዋት መጥቶ ቪዛውን እንዲቀበል አላውቅም። እንደዛ ተባለ። እየደበረኝ ነው የሄድኩት። እየደበረኝ የአያቴን ቤት ለቄ መሄድ አልፈለኩም። የሰፈር ጓደኞቼን ለቅቄ መሄድ አልፈለኩም። ጎዳና ሞጥቼ ነበር። በአይሮፕላን መብረር ፈልግ ነበረ። ለምን አይሮፕላን ጀምሮ ወድ ነበረ። ያ እንደዛ ነው የነበረው መጨረሻ የሃይስኩል። ለምን ነበር መሄድ ያልፈለግከው? እዚህ ምንም የጎደለብኝ ነገር አልነበረም። ማዘር ፎቶግራፍ ስትልክ ከዛ እንግዲህ 10 ዓመት እኔ 16 ዓመት ላይ ነው የሄድኩት። 6 ዓመት ያሉ አያቴ አንድ ሄዳ መታለች። ልትጠይቃት ሄዳ ደም ግፊቷ ስኳሯ ምናምን በጣም ጨምሮ ነው የመጣው። አያቴ እዚያ ሄዳ መስሎኝ። ለምን ስትሬስ በስትሬስ ምግቡም ላይፍ ስታይሉም። ዲሲ ነበረች ማዘር እና የበረዶ ተራራ ፊት ለፊት ቁጭ ብላ ምናምን ደነገጥኩኝ። ያስ እንደዚህ አይነትማ እንዴት ነው የምለምደው? በደንብ አላቃት። አያቴን ነው በደንብ የማውቀው። እምቢ አላልኩ። ግን የመሄድ ሞቼ ይገኛለው ፕሮሴስ ምን ላይ ደረሰ ምናምን የሚል እንትን አልነበረኝ፣ ሀሳብ አልነበረኝ። ኦኬ እሺ። እንዴት ነበረ የመጀመሪያ በረራ? ተመቶልኛል ቪዛ አልከኝ እና እንዴት ነበረ ኤክስፒሪየንስ? የመጀመሪያ በረራ ምን ተሰማ? ፕሌን ላይ ስትወጣ፣ ከዛ በኋላ እዛ ስትወርድ የነበሩትን ሁኔታዎች እስኪ ንገረኝ። የረዱኝ ነገሮች አጎቴ ኢቲ ነበር የሚሰራው። እሱ ከሚያወራው ነገር ፊልም ያለው መጽሐፍ አነባለሁ። አትሊስት ፕሌን ውስጥ ሲኬድም ምን አይነት ኤክስፒሪየንስ እንዳለ ኦኬ፣ እሱ እንዳለ ከአያቴ ጋር ስለያይ ያንን ስሜት ግን ለእኔ እንግዳን የሆነብኝ መለየት አልፈለኩም ከእሷ ጋር። ያኔ ሌኦቨር ጣሊያን ነበር፣ አሁን አይርላንድ ምናምን ዳብሊን ነው። ያኔ ግን ጣሊያን። አጎቴም አብራሪ ነበረ፣ ሚስቱ ሆስቴስ ነበረች። ሆቴል ማደሪያ እስከ ነገ ፍላይት ድረስ ትራንዚት የምታደርበት ሆቴል እስከሚያደርሱን ድረስ ሁሉም ነገር በደንብ ጣሊያን ነገር አለፍን። በቃ የገረመኝ ጣሊያን ሲሄድ ከሮም ወጣ ብላ ያለች ኦስታ የምትባል ከተማ ነው እንትን ያደረግነው። የኤርፖርቱ ግርግር፣ የመንገዱ ላይ የክላስ ብዛት፣ የመኪናዎቹ ብዛት፣ ሁሉም ግን ስፒዱን ጠብቆ በትራፊክ ሕግ እያከበረ ምናምን ሰው እርስ በራስ አይናገርም። ለቱሪስት በጣም በጣም በቃ ያበደች ቦታ ሮም ማለት ነው። ኮሎሴ ምናምን የሚባሉ ኔድሮነ ግላዲኤተር እሱን አየሁ። አንዱ የሹፌር የታክሲ ከኢትዮጵያ ሲያቅ አበበ ቢቂላ እኮ በዚህ ጋር ነው ሮጦ ሮም ኦሎምፒክ ምናምን ደረቴ በቃ ባንድ ነው አዝላኪ። ከዛ በጠዋት አሳይተውኛል። ይሄ ነገር ከጮኸ አላርም ክሎክ ነው መነሳት አለብህ። ኦኬ ማጥፋቱን ግን እንዴት ማጥፋት እንዳለብኝ ያልኩ ጌጄ ንቅል ጠዋት ላይ ሲከሰከሰ ስኑዝ ባት ምናምን ያን ያልነበር ይሆን ብቻ ኦፍ ባት ነበረ። ሻትል ኤርፖርት ወሰደኝ። ወደ የት? ወደ ኒውዮርክ። እዛ ጣሊያን ሀገር አግኝቼው የነበረው የሆነ ናይጄሪያ ወር ጀሜይካን ጋር ከተማ ላሳይ ብሎ ለካስ ሌሊት ላይ እቃ በልቶኛል። ለኤምባሲ የሚሰጥ ኤንቨሎፕ አለ። የአይ20 አክሴፕታንስ የትምህርት ቤት ቪዛ ማለት ነው። እሱን ወረቀት እና እዛ ስደርስ this is 1981 አስቸጋሪ ጊዜ አልነበረም። እዚያው አስቀመጡኝና የኢሚግሬሽን እንትኖቹ ማለት ነው ስታፎች ስፖንሰሪን ምናምን ማዘርን አስጠሯቸው። ረዥም ሰዓት የክሊራንስ ካስተፈትሾ ረዥም ሰዓት ማዘር በቃ የመጨረሻ ቴንሽን ሊመልሱት ነው ብላ። ለምንድን ነው የፈለገው? ወረቀቱ ስሙ ይለያያል ከሱ ጋር። ፎርጅ አድርጎ ይለውጡታል። ወይ ፓስፖርቴን እንኳን አልነካም። የሀገር ወርቅ የተሰጠኝ ነበረ ለማዘር ለአክስቶች ለምናምን የማደርስላቸው። ያ ወረቀቱን ፎርጅ ያደርጉታል። እሱ የሆነ የሚገዛቸው አካል ይኖራል። ፎቶዎች ምናምን ከዛ ላይ ነቅለው ምናምን ምናምን ቤዳሮ ሀውዴድ ወይ ብቻ የሆነ ሆኖ ስፖንሰሪም ያኔ ስፖንሰር ግዴታ ነበረ።
አሜሪካዊ የሆነ ባንክ አካውንቱ ታይቶ ዜግነቱ የዛ ሰው ከሆነ ኃላፊነት ይሄ ሰውዬ ከታመመ ትምህርት ቤት ካቋረጠ ወንጀል ከሰራ እኔ ኃላፊነቱን ወስድላታለሁ። ዜጋ የማዘር ጓደኛ እንደዛ አድርገን እና ኒውዮርክ ልክ ኤርፖርት እንደወጣን ማደር አንችልም። በማግስቱ ጠዋት ኮሌጅ ሬጅስትሬሽን ነበረ። ለዩኒቨርሲቲ ሬዲ አልነበርኩኝ። ይሄ ሜጀር ማይነር ክሬዲት አወርስ ራስሽ ክላስ እንደምትመርጪ ምንድነው ለዛ ሪኳየርመንቱ ለሚቀጥለው እሱን ምንም ክሎ አልነበረኝ። ግን አሪፍ ካውንስለሮች አሉ ቁጭ ብለው ትራንስክሪፕሽን አይተው ይሄ ነገር ላይ ነው። ግን የመጀመሪያ 2 ዓመት ላይ ለምን ዝም ብሎ ጀነራል ሪኳየርመንት ላይ ፎከስ አታረግም? በቃ እነዚህ ላይክ ላንጉጅ ቢጊኒንግ አልጀብራ በቃ ግዴታ የሆኑ ኮርሶች እንደወስድ በዛ እንትን አደረጉኝ። የተወሰኑ አበሾች የማገኘውም የሴንጆ ምናምን ተማሪዎች እዛ ሚዙሪ የሚባል ስቴት ውስጥ ነበረ። ከዲሲ እናቴ ላከችኝ። በረዶ ሰዓት ላይ አይሆንም ኳስ ላይ ትንሽ ስጫወት አዩኝ። እኔ ለምን ለትምህርት ቤቱ ኳስ እኔ በረኛ ነበርኩኝ። እዛ 10 ቁጥር ነው ያደረጉኝ። እሺ በቃ ዋና ሮናልዲኞ ምናምን ነገር ነው የሆንኩባቸው። የውጭ ሀገር ስም ሲኖርሽ ተካስ ባይ ዲፎልት ጎበዝ እግር ኳስ ተጫዋች ነሽ ብሎ ነው የሚያስቡት። ገጠራማው ፓርት ነበርን። ከተማ ውስጥ ሜቢ 1-2 የበርገር ቦታ፣ አንድ የባር ነገር፣ አንድ መለስተኛ ሱፐርማርኬት፣ ከዚያ ውጭ ወዘ ካምፐስ ታውን ነበረ። ግን ኖርዝ ዌስት ሚዙሪ ስቴት ዩኒቨርሲቲ ይባላል። ትምህርትን ደስ ብሎሽ እንድትቀበይ ነው ካምፐሱ። ኦፕን ካምፐስ ነው። ግንብ ምናምን አጥር ምናምን የለም። ዶርሞች አሉ ከልዩ ስቴቶች። ትምህርት ቤቱ ሞር የአግሪካልቸር ትምህርት ቤት ነበረ። አግሪካልቸር ላይ ነበረ ፎከስ የሚያደርገው። እኔ ፕሪሜዲሰን በሚለው ለፕሪሜዲሰን የሚያስፈልጉ ኮርሶች። ግን የካምፐስ ላይፍ ደግሞ ሌላኛው ጎን ይሄ ጭሰት፣ ፓርቲ፣ መዝናናት። እኩያዎቼን አገኘሁኛ። ልክ ቅድም እንዳልኩት ከረሜላ ቤት የተለቀቀ ህፃን ልጅ ነው። በቃ ሁሉንም ነገር ለመቅመስ። እንደገና ፍራተርኒቲ የሚባሉ በግሩፕ የአልፋ ኦሜጋ የግሪክ ስም ያላቸው የግሪክ አልፋቤት ስም ያላቸው እንደ ማህበር ነገር እነሱን ጆይን ካደረግሽ ትምህርት ቤቱን ለቀሽ ስትወጪ ድጋፍ አለ ከነዛ ግሩፕ። ከዛ ከእንትን ከምታደርጊው ማህበር ላይ ብዙ ፊልሞች ተሰርቶባቸዋል። ብዙ መጠጣት አለ፣ ብዙ ድራግ መውሰድ አለ። ቢካዝ ኢትስ ካምፐስ ላይፍ። የመጀመሪያ ገርልፍሬንድን እዛ፣ የመጀመሪያ ጊዜ መጠን ከወድኩት እዛ፣ የመጀመሪያ ጊዜ ባጀት አድርጌ የራሴን ሳንቲም የቱ ጋር ማስቀምጠው ጥናት የቱ ጋር የማድርገው ያለ እኔ ሬዲ አልነበርኩኝም። ለዛ በፍጹም ሬዲ አልነበርኩኝም። አካዴሚክ ፕሮቤሽን አስገቡኝ። የሁለተኛ ሴሜስተር የመጀመሪያ ሴሜስተር ጥሩ ነበረ። ሁለተኛ ሴሜስተር ላይ አካዴሚክ የሚቀጥለው ሴሜስተር ላይ ካላሻሻልክ ሄደ ወይ ጁኒየር ኮሌጅ ሄደ ያንን ማስተካከል አለብህ ተባልኩኝ። እስኪ ወደኋላ እንመለስና እንዴት ነው ኩኪንግ ላይ አሪፍ ነበር? ከዚህ ለምደከው የሄድከው ነገር ነበረ? ከዛ ከመጀመሪያው ገርልፍሬንድ ጋር የነበረ ሪሌሽን እንዴት ነው ግንኙነታችሁ ምናምን የሚለው? ሁል ጊዜ እቤት ሰው ሲመጣ ያቴ በቃ ጥብሷና ሽሮዋ ጀግና። ስለዚህ ምግብ መስራት ላይ ያው እንጀራ ምናምን አይገኝም፣ ግን ጥብስ ሰርቼ በዳቦ በምንም እንቁላል ምናምን ያሸግ ያው በሳምንት አንዷን ቀን ነው። ካልሆነም ከልጆች ጋር አጋጭተን ፒዛ ምናምን አዘለራት። ለአንድ ቀን ናት ችግሯ ላይ ከሰኞ እስከ እንትን ድረስ እስከ እሑድ ምሳ ሰዓት ድረስ ተማሪ ቤቱ ራሱ ምንድነው ያው እንዳልኩሽ ቅድም ማዘር ዌይትረስ ነበረች። ዩኒቨርሲቲ እየሄደች ነበር አት ሴም ታይም ዲሲ ማለት ነው። የምግብ ምናምን የሚሸፍን እንትን ስላልነበራት አቅም ስላልነበራት ምን አይነት ስኪም ነበረ? ኪችን ውስጥ በትርፍ ሰዓትሽ ከሰራሽ ሳህን ማጠብ ሊሆን ይችላል፣ መሬት ሞልወል ይችላል፣ ምግብ መጨለፉን ይሆናል፣ ምግቡ መሰራር ምናምን እሱ ባለሙያዎች ናቸው የሚሰሩት። እዛ ውስጥ በመመገቢያ አዳራሻችን ውስጥ ከረዳሽ የተወሰነ ሳንቲም ይቀነስልሻል። ሜይ ቢ የምግብሽ ምናምን ሊቀነስ ይችላል፣ የቦርድ የዶርሚተሪ ሊቀነስልሽ ይችላል። እንደዛ እያደረግኩኝ ያ ነገር የተመቻቸ ነበረ። ኩኪንግ ላይ ብዙም እንትን አልተቸገርኩኝም።
የውጭ ተማሪዎች ክለብ ነበረ ለፎሪን ስቱደንትስ እና የመጀመሪያ ገርልፍሬንዴ ካምፐስ ላይ she was from the Philippines እሷም ቤት ናፍቋት በጣም ደብሯታል። እኔም አክሊልዬ ማለት አያቴ ናት። እሷም ናፍቃኝ በጣም በቃ ሆም ሲኮኛለሁ እና ዝግጅት ሲደረግ የሆነ እዛ አበሾች አሉ ብዬሻል ነበረ። አንዷ የሚገርም ባንዴ ግንፍሌ ተመልሼ የገባው ነኝ የመሰለኝ ሽታው ሲደርሰኝ ማለት ነው። ለካስ ይህን ያህል ናፍቆኛል ነው ያልኩትኝ። እሺ የእነ አስቴር ያኔ ደግሞ እኔ አስቴር አወቀ፣ ጥላሁን ገሰ፣ ትልቁ ቴድሮስን ነው የማዳምጠው የነበረው። በቃ የእነሱ ሙዚቃ ሰሚ ታለቅሻለሽ፣ ቤት ናፍቆሻል። ያንን ገና አክሴፕት አላደረግኩትም ነበረ። ክረምቱም አለ እንደዚህ ገና ላይ ትንሽዬ ብሬክ አለች። ትንሽዬ ብሬክ ካሊፎርኒያ ለመብረር ምናምን አቅሙ አልነበረንም። እኔም እናቴም አቅሙ አልነበረንም። እዛ ያሉት የዛው አካባቢ እኛ ከካንዛስ ሲቲ ወደ 2 ሰዓት ከሴንት ሉዊስ ወደ 4 ሰዓት ነበር የምንልከው። እዛ የነበሩ ጓደኞቼ ይዘውኝ ቤት ሄዱ ነበረ። ታንክስጊቪንጋቸውን እንዴት እንደሚያከብሩ፣ ክሪስመሳቸውን እንዴት እንደሚያከብሩ፣ ለኒውየር ደግሞ ካምፐስ እንመለስና ኮዝሞር ኒውየር የአደባባይ ላይ ፓርቲ እነዛኛዎቹን ታንክስጊቪንግ ነገና ደግሞ የቤት ውስጥ ፋሚሊ አንድ ላይ ሰብሰብ ብሎ በቃ ሪል ሚኒንግ ኦፍ ታንክስጊቪንግ ወሬ ዝም ብሎ ቁጭ ብሎ መብላትና መጠጣት ነው ወይ ኖ በቃ ታንክስ ለማለት ነው። ክሪስመስ ሪል ሚኒንግ ዋይ ዲድ ጂሰስ ክራይስት ካም። ይሄ አሁን ኮሜርሻላይዝድ ሆኗል። ሞር የበለጠ ሞር ዕቃ የመሸሻት ልጆችም ያ ወፍራሙ ሰው የገና አባት የሚባለው በጭስ መውጫ ገብቶ ስጦታ የሚሰጠን ቀን ነው ብሎ ስለሚያስቡ ምንም ሚኒንጉ ያን የነበረውና አሁን የነበረው እሷን ይዣት ሄድኩኝ። ጓደኞች እነሱ ነው እንዲያውም ያመቻቹልኝ። ሶኒያ ትባል ነበረ። ሶኒያ ሺ ዋዝ ሜዲካል ስቱደንት። በምንድነው መግባባት የጀመርነው? አስጠናኝ ትለኝ ነበረ። ምንም የማውቀው ነገር የለም ግን ሜዲካል ተርሚኖሎጂ ስትይዝ እኔ ወይ ዴፊኒሽኑን ሰጣትና እሷ ትርጉሙን ቃሉን ትሰጠኛለች፣ ወይ እኔ ደግሞ ቃሉን ጠይቃትና በዛ ተግባባን። እራት አንድ ላይ መበላት ጀመረ። ረዥም ጊዜ አንድ ላይ መጥፋት ጀመረ። እሷ ማንም አልነበራትም፣ እኔ ማንም አልነበረኝም። እኔም ቤት ናፍቃለሁ፣ እሷም ቤት ናፍቃለች። የሆነ ጊዜ ሴንት ሉዊስ ሄድን። የአበሻ ምግብ ቤት ነበር። እዛ በግሩፕ ነበር የሄድነው። እዛ አበሻ ምግብ ቤት ይዣቸው ሄድኩኝ ምናምን። ከዛ በፍቅር ወደቀች። እኔም በፍቅር ወደኩኝ። ከካምፐስ እስከምወጣ ድረስ ያ ነበር የመጀመሪያ የፍቅር ኤክስፒሪየንስ። ከዛ ከካምፓስ እንዴት ወጣ? በግሬዴ ምክንያት ጁኒየር ኮሌጅ መግባት አለብህ ተባልኩኝ። እንትኑም ኤክስፔክቴሽኑም ትንሽ ዝቅ ስለሚል፣ ጫናውም ትንሽ ዝቅ ስለሚል እዛ አዳብርና ችግር የለውም ተመልሰ መመላክ ከፈለግ ኦኬ። ስለዚህ እናቴም ለምን ካሊፎርኒያ ትመጣም አለች፣ ለእረፍት ማለት ነው። አማራጭ ማነብር በቃ እና ተባልኩኝ። ሄድኩኝ ወደ ካሊፎርኒያ። ፀሐይ ነው። በቢኪኒ አዳም የሚንቀሳቀሰው ቢኪኒ ምናምን ዋና ሴቶች የሚንቀሳቀስ አየሩ ቆንጆ ነው። ብዙ አበሻ አለ፣ የአበሻ ምግብ ቤት አለ። ሁለተኛ በረዶ ያለበት ሀገር አልሄድም አልኳት። እዚህ ማለት ኦኬ ወይ የምትማር ከሆነ እቤት መኖር ትችላለህ፣ እኔ ሁሉንም ነገር እችላለሁ። አልማርም መስራት ነው የሚሻለኝ ካልክ ውጣ። ቆይታለች፣ አሜሪካን ያስዶላለች። ውጣ ከቤት ስራህን ስራ አለሁልህ፣ እናት ነኝ ግን ራስ ተከራይተህ ራስ መኖር አለብህ። የምትማር ከሆነ ግን ሁሉም ነገር ይችላል። እኔ ስራውን መረጥኩኝ። የመጀመሪያ ስራዬ ማክዶናልድስ ወልዋይ ነበርኩኝ። መሬት ጎበዝ ወልዋይ ስለነበርኩኝ የቺፕስ ኃላፊ ተደረግኩኝ። ባለስልጣን ነው እንግዲህ የቺፕስ ኃላፊ። በርገር ጠባሽና ካሸር ደግሞ ኦልሞስት ላይክ ሲኢኦ እንደመሆን በሳምንት አይዶኖ በትንሹ 2-3 የተዘረፍነው ጊዜ አለ። ማታ አለ መተው ምናምን ብራችሁ ናችሁ። ከዛ ምን አሉ በየሰዓቱ ካሽ ሬጅስተር ያለውን ነገር ሴፍ ውስጥ መግባት አለበት ተባልን። እዛ ትንሽ እንደሰራው ማክዶናልድ ብዙም ክፍያውም ያኔ $3 ከ35 ሳንቲም ነበር በሰዓት ሚኒመም ዌጅ ማክዶናልድ ለመስራት። አሁን ወደ 20 ምናምን አካባቢ ገብቷል። ከማክዶናልድስ
ሀያት ሪጀንሲ የተሻለ ቻንስ አገኘው። ሀያት ሪጀንሲ ገባው። ያልነዳሁት መኪና የለም። ቫሊ ፓርኪንግ ነበር የምሰራው። ትላልቅ ሰዎች አግኝቻለሁ። አክተሮች ለምን ኦክላንድ ይመጡ ነበረ ፊልም ለመስራት ለኳስ ለምናምን። ማይክል ጆርዳን አሁን ለምሳሌ እዛ አግኝቼዋለሁ። ባስኬት ለመጫወት መጥቶ ጨብጬዋለሁ ምናምን። ኳስ ሜዳ ላይ የምታየው ባስኬት ኮርት ላይ የምታየው ይሄ ሞደርን የጃዝ የባሌ ዳንሰር ምናምን ተወዛዋዥ የሚመስለው ሰውዬ በኖርማል ስታየው በቃ ጉልበቱ ተቀጥቋ ግርዝዝፍ ብሎ ምናምን በርገሬት የማገኙ ልሻል መጥተው ምናምን። ቶም ሃንክስን አግኝቼዋለሁ። እሱም ለፊልም መጥቶ በጣም በጣም መልካም ሰው፣ መልካም ከአክተሮች ምንም እንደ ስኬቱ እንደ ጢባራም አይደለም። በጣም በጣም መልካም ሰው። እዛም የተወሰነ ሰራው። በቀን በቀን ብዙ ብር ነው የምታገኘው። ትበያለሽ፣ ትጠጫለሽ፣ ቆንጆ ትለብሻለሽ፣ ላስ ቬጋስ ትሄጃለሽ። ለነገ ብሎ የምታስቀምጪው ነገር የለም። የሆነ ካሽም ስላለ ብዙ ሴሌብሪቲዎች ምናምን ስላሉ የድራግ ዲል የሚያደርጉም ሰዎች ያጋጥሙሻል። እንዳይደክም ለምን እችን አትሞክርም? እንዳይደክም ያችን አኩ እንደ ቀልድ እኮ ነው ሲጀመር። እንደዛ እያለ እኔ ያን ነገር ከመቆጣጠር ይልቅ ያ ነገር እኔን ይቆጣጠር ጀመረ። የሆነ ሰዓት ላይ ላይፍን ለማስተካከል እኔ ዲሲፕሊን ስለሚያስፈልግ ዩኒቨርሲቲ ሞከርኩት። በራሴ እንትን ስለሆነ ግትር የሆነ ስትራክቸር ስለሌለው ለእኔ የሚሆን እኔ ቁጥጥር የምፈልግ ሰው በዛን ጊዜ ነበረኝ ባህሪ። በጣም ቁጥጥር የምፈልግ አይነት ነበርኩ። የሆነ ማስታወቂያ እንዳጋጣሚ እንደገና ቶፕ ጋን የሚባለውን ፊልም አይቼ እንደ ቶም ክሩዝ መሆን ፈለግኩ። ሞተር ላይ ቁጭ ብሎ በቃ ዓለምን በጀት ሲጎን ማስታወቂያ ሳይ ዓለምን መዞር ከፈለጋችሁ፣ ለዩኒቨርሲቲ ብር ከፈለጋችሁ፣ ልዩ ልዩ ስራ ሙያ ከፈለጋችሁ ለምን ዋይ ዶንት ዩ ጆይን ዘ ዩኤስ ሚሊተሪ ምናምን ሲል በማግስቱ ከጓደኞቼ ጋር ሄድና ፈረምን። ፈተና ወስደን ለእኔ ውጤቴ ወይ የሄሊኮፕተር መካኒክ ወይ ሚሊተሪ ኢንቴሊጀንስ ወይ ሜዲካል የሚል ከድሮ ጀምሮ የኤቪዬሽን ፍቅር ስላለኝ በዛ አጋጣሚ ሚሊተሪ ውስጥ በኤቪዬሽን በ1988 88 መጀመሪያ ላይ ሚሊተሪ ውስጥ ለመግባት ተፈራረምኩኝ። ከዛ ገባሁኝ። መጀመሪያ ቤሲክ ትሬኒንግ አለ የውትድርና ይሄ ሲቪሊያን የሚባለውን ነገር ከላይሽ ላይ ቀርፎ የሚያነሱበት ማለት ነው። that is just to teach you ዲሲፕሊን። አልጋ አነጣጠፍ ስታይል አለው። እዚች ላይ የምትደረገው የማዕረግሽ እንትን ምልክት ባለ 3 ስትራይፕም ሆነ ባለ 1 ስትራይፕም ሆነ ካድሬው ማስመሪያ ይዞ ነው የሚመጣው። ይለካታል። 1 ሚሊሜትር ከተዛባች የሀገር ፑሻፕ ነው ቀኑ በሙሉ የምትሰሪው። እሺ ለምን አየኸኝ ብሎ ሲታፕ ያሰራሻል። ለምን ብርቱካን ይዘው ወጥቶ በቃ ዲሲፕሊን። ሰው በአንድ ሄዶ መሳሪያ ወይ ሄሊኮፕተር ላይ ወጥቶ ፊክስ ማድረግ ምናምን ኖ ከትናንሹ ነገር ነው የሚጀምረው። ያንን እንትን ሲያድ ነው ቀስ በቀስ ሰዓት አጠቃቀም። አሁን 3 PM 4 PM ኖ 1500 1600 ቼን ኦፍ ኮማንዴሽን ከፕሬዚደንቱ ጀምሮ ያው ዋናው ኮማንደር እሱና እስከ ፕላቱን ሊደርሽ ድረስ እነማን እንደሆኑ ሳይታሰብ ሰውየው መጥቶ ሊጠይቅሽ ይችላል። እና it was a confidence building። ጋስ ቼምበር ውስጥ ትገቢያለሽ። የጋስ ማስኩን አጠቃቀም በደምብ አውቅ። ለምን አንድ ያንን የሚለበልብ የሚያስለቅስ ጋስ ከጀመርሽ በኋላ ጋስ ማስክሽን በደንብ ተንከባክበሽ ነው የምትይዣት። ዩኒፎርም አደራረግ፣ ማርች አደራረግ፣ ቱልዝሽን ለምን አንድ ቱል ኤንጂን ውስጥ ተረሳ ማለት አደጋ ሊፈጥር ይችላል። አንድ ዕቃ ከተረሳ አብዛኛው ሃይድሮሊክ ስለሆነ እንደዚህና እንደዚህ የሚሉ ዘንጎች ስለሆኑ ብረቶች ክንፉን ኮንትሮል የሚያደርጉት አንድ ነገር እዛ ውስጥ ከረሳሽ አንድ ሶኬት አንድ የመፍቻ ጫፏን ቢቷን እዛ ጋር ከረሳሽ ጃም ሊያደርግ ስለሚችል እንዴት እያንዳንዷ ነገር ቁጥጥር ላይ ቀለበት አድርገሽ መስራት አችልም። ለምሳሌ ተንቀሳቃሽ ፓርት ከሆነ ውስጥ ጋር ከገባ እንዳለጣሽ ሙልጭ ያርጉልነስ ለሴፍቲ የሚሰጠው ቦታ እንዳጋጣሚ ሆኖ እኔ ያ ነገር ደግሞ ተጨባጭ የሆነ ነገር ስለሆነ they made me a safety officer። ቤዚክ ትሬኒንግ አለቀ። ሌላ ቦታ ደግሞ በሙያሽ የመጀመሪያው 3 ወር የውትድርና ሳይንስን በስሱ ማርቺንጉ ለማን ነው ሰላምታ የምትሰጪው? ይሄ ማድረግ ምን ማለት ነው? የህገ መንግስት UCMJ ዩኒቨርሳል ኮድ ኦፍ ሚሊተሪ ጃስቲስ እሱን ታነቢዋለሽ። አዌርነሱ ይኖርሻል። ዴን ዩ ጎ ቱ እንደ ሙያሽ የታንክ ጠጋኝ ነሽ ወይ?
ሄሊኮፕተር ላይ የኤቪዮኒክስ የብላክ ቦክስ ጠጋኝ ነሽ ወይ? የፓወር ፕላንት የኤንጂኑ፣ የኤርፍሬም የቦዲው፣ እንደየ ልዩ ልዩ ስራው ልዩ ልዩ ቦታ ትሄጂና ደግሞ ፎር አባውት 1 year ትሰለጥኛለሽ። ያንተ ምን ነበር የምትሰራው? የኔ ኤቪዬሽን ስለምወድ የሄሊኮፕተር ክሩ ቺፍ ነበር የኔ ታይትል። ሄሊኮፕተሮች ደግሞ ብዙ የካርጎ አለ፣ የኦብዘርቬሽን አለ፣ የአታክ አለ፣ የትራንስፖርቴሽን አለ። የኛ የኦብዘርቬሽን ሄሊኮፕተር ነበረ። ምን ያክል ጊዜ ሰራህበት በሱ? የፈረምኩት የነበረው ለ8 ዓመት ነው። እኔ 5 ዓመት ከግማሽ ላይ ክሊንተን ሲመጣ የዘ ዴሞክራት ክሊንተን ዳውን ሳይዝ ማለት ነው ሚሊተሪውን የሚፈልጉት። ሪፐብሊካኖቹ ነው ባጀትን መጭቀል የዛንም ማጠንከር የሚፈልጉት። የዳውን ሳይዝ እንትን ሲመጣ እኔ በቮለንቴር መውጣት እፈልጋለሁ ብዬ ከ6 ዓመት የሚሊተሪ ቆይታ በኋላ ወጣሁኝ። ከመውጣት በፊት እዛ የነበሩ ስራዎች የመጀመሪያ ግዳጅ ከየት ነበረ? ያው ስቴት ሳይድ ትሬኒንግ፣ ዋና ቤዝ ጀርመን ሀገር። ጀርመን ሀገር ሄድኩኝ። ያኔ ስንት ነው 88 መጨረሻ 89 ቀዝቃዛው ጦርነት ነበረ። የበርሊን ግንብ ገና አልፈረሰም ነበረ። ለማን ነበር የምንዘጋጀው ያለ ነው? ጀርመን ውስጥ ብዙ ቤዝ ነው ያለው። እኔ ከፍራንክፈርት ወደ ስቱትጋርት የሚባል ቦታ ወደ 3 ሰዓት በጣም 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 የሚያር ብዙ ኤርትራውያኖች ያሉበት፣ ብዙ የሀበሻ ሬስቶራንት ያለበት፣ የሚገርም ናይት ላይፍ ያለበት፣ ብዙ ጂፕሲዎች ቱርኮች ያሉበት። በቃ ማታ ማታ እኔ ገረመኝ የዳንስ ቦታ የጭፈራ ቦታ ሰው ያሉት የካፌዎች ብዛት፣ ቆንጆ ቆንጆ ኬክ ከቆንጆ ማኪያቶ ጋር ማታ ማታ ላይ በቃ እንዴት ደስ እንደሚል እንደ ሴፍቲ። ጀርመን እያለን የሆነ ቀን ላይ እቃችሁን አዘጋጁ፣ ኢራቅ መሄድ አለባችሁ፣ ኩዌት መሄድ አለባችሁ። ኢራቅ ልትወር ስለሆነ ያን ለመከላከል ወደዛ ዜ ዌርስ ኩዌት ነው ያልኩት። ለማዘር ከ3 ሳምንት በኋላ ነው የነገርኳት። ለምን ወዲያውኑ እንዳትናገሩ ተብለን ነበር። ስልክ ሊጠለፍ ይችላል፣ ኢንፎርሜሽን ለሌላ ሰው ሊሰጡ ይችላሉ። በጣም ነው ያዘነች። እኔ እኮ ከኢትዮጵያ ወሰድኩ ለጦርነት ወታደራዊ ግዳጅ ምናምን እንዳትዘም፣ ጭራሽ ለነጫጭባዎች ሄደህ ትታገላለህ እንዴ ነው ያለች። ብዙም እዛም ሄዶ that was an experience። በቃ ትልቅዬ ውሃ የሌለው ቢች ነው የሚመስለው። አሸዋ በአሸዋ፣ በዛም ስታይ አሸዋ ነው፣ በዚህ ስታይ አሸዋ፣ በዛ ስታይ አሸዋ፣ በዚህ ስታይ አሸዋ ነው። በቃ የኤርፖርቱ ላንድ ስም። ኩዌት ብዙ የብረት ሱቆች ያሏት ወደብ ከተማ ነው የነበረችው ያኔ። ምንም የሚስብ ነገር አልነበራትም። ፖርት ላይ ደማም የሚባል ፖርት ላይ ወደ 2 ሳምንት በጀልባ ነበረ ብዙ እቃችን የሚመጣው። ሄሊኮፕተሮቹ እየበረሩ ይሄዳሉ፣ ግን ብዙ ሳፖርት እቃ፣ ድንኳን፣ ፈርስት ኤድ ኪት፣ ጥይት፣ ጠመንጃ፣ መዶሻ፣ ቱልኪት፣ አምቡላንስ፣ የነዳጅ ቦቴዎች ምናምን ወደ 450,000 ወታደር ነው ከዩኤስ እና ከዩሮፕ ኩዌት ላይ በአንድ ወር ውስጥ የተዘረገፍ ነው። እነዛን ደግሞ ወደ ግጭት ወዳለበት ቦታ ለመሄድ ትልቅ የሎጂስቲክስ የቤት ስራ ነበረ። እየመረጡ እኛን ከሲቪሊያን ኮንትራክተሮች ጋር ከመርከብ ላይ ሆነ የተጫነውን ማውረድ 3 ቀን ነው የፈጀብን። መርከቡ G+7 በው ሀመር፣ የነዳጅ ቦቲ እና አፓቼ ሄሊኮፕተሮች፣ ባለ 2 ክንፍ ያለው ሽኑክ የሚባለው ሄሊኮፕተር፣ እነሱን ሁሉ ክንፋቸውን አጣጥፎ በፕላስቲክ ጠቅለሽ። በፕላስቲክ ለምንድን ነው የሚጠቀለሉት? በጣም አሪፍ። ኦሽን ላይ ነው የምንሄደው። ጨው ጊር ውስጥ ከገባ ልክ ብርጭቆ ወረቀ እንዳለው ጥርሱን የመጨረሻ ነው የሚበላለው። ስለዚህ ፌል ያደርጋል፣ አይሆንም። በ100 ሰዓት ውስጥ አለቀ ጦርነቱ። ያሉ ወሬ ሳዳም ሲያወራ የነበረው በ100 ሰዓት ውስጥ መንገዶቹ እንደበደብን፣ ሳተላይቶች ለኮሚኒኬሽን እንዳይኖር እሱ መታን፣ ኤርስትሪፖችን መታን። እኛ ኋላ ነው ያለነው። ለምን? ኤቪዬሽን ነን። ኤቪዬሽን ስለሆነን ሄሊኮፕተራችን ነው ፊት ለፊት ሄደው ስራቸውን ሰርተው የሚመለሱት። ይህ ኮምባት ኢንጂኒየር ምናምን፣ ታንከኛ፣ ምግብ ሰሪ፣ ሜዲካል ላይ ምናምን ያሉ ናቸው ፊት ለፊት ያሉት። እና በቀን ቢያንስ 3 በትንሹ 3 ጊዜ ድስትና ድስት ከተመታ፣ 3 ጊዜ ክላስክ ከተጮኸ ወይ ሃሎ ሃሎ ያለን ጊዜ 3 ጊዜ ከፍተኛ ድምፅ የሚል ካሰማ የነርቭ ጋዝ ወይ የኬሚካል ጋዝ ተለቋል ማለት ነው። የፈጠነ ቶሎ ብለሽ ማስክሽን ማድረግ አለብሽ። ለምን? ዋና ማስፈራሪያውም እዛ የነበረው ሰዳም ሁሴን ምንድን ነው
ስካድ ሚስል የሚባል ነገር ለቅቄባችሁ እናንተ የአሜሪካ እናቶች ብዙ ሬሳ ነው የምትቀበሉት ብሎ የማዘር ኦፍ ኦል ዎርዝ ምናምን ብሎ ፈርተና ይሄድ ነው። ለዚያ በጭራሽ እኔ እኮ የገባሁት እዚያ ውስጥ የተወሰነ 6 ዓመት የኤቪዬሽን ላይሰንስን ይዤ ኦነረብል ዲስቻርጅ አግኝቼ ሲቪልን ላይፍ ኤቪዬሽን ውስጥ እገባለሁ ብዬ ነበር ያሰብኩት። ይሄ ነገር ተፈጠረ፣ በአጭር ጊዜ አለቀ። ልጆቹ የጀርመን ቢራ ናፍቋቸዋል መሰለኝ፣ የፈጠነ ነው ወደ ጀርመን የተመለሱት። እኔ መቆየት እፈልጋለሁ አልኩ። እቃችን ተጭኖ ለምን የኮምባት ኤሪያ ላይ እውቅና የሚሰጥሽ አለ ስትራይፕ ኒሻኖች ምናምን የሚሰጥሽ 3 ወርና ከዚያ በላይ ከቆየሽ። እኛ ወር ከምናምን ሲል ነው በቃ ጦርነቱ አለቀ መመለስ ትችላላችሁ የተባለው። ግን ከመስክ ያ ሁሉ ኢኩዊፕመንት እስከሚመጣ የጀርመን መንግስት ደግሞ አንድ አሸዋ እንዲገባ አልፈልግም፣ አየራችን ይበከል። ጦርነቱንም ስላልደገፉት አንድ ተክል አሸዋ፣ አፈር፣ ባክቴሪያ እንዲገባ ስለማንፈልግ መኪኖቹ 4-5 ስቴጂንግ ኤሪያ ላይ ፏ ብለው ያ ሁሉ ግራሱ ዘይት ምናምን ያለ እንዴት ነው አሸዋ። ስመለስም ጀርመኖቹ ዋንትድ ቱ ነው ነበር። ጀርመን ሴት ጓደኞች ምናምን ነበር ጊዜ ይወዳሉ ዩኒፎርም እና ጠቆር ያለ ቆዳ ደግሞ ይወዳሉ ጀርመኖች ማለት። What was it like? How many people did you kill? I said no, and I just fixed helicopters. I didn't. ያው ሄሊኮፕተር ምን እንደሰርቶ እንደመጣ አንጠይቅምም ኖርም ነው አትጠያይቅም። እንደዚህ አይነት ነገር ምንድን የተጎዳ ነገር ምንድነው? ድምጽ የሰጣለ ወይ? ሄሊኮፕተሮችም ዘመናዊ ናቸው፣ ራሳቸው ነው ትራቭል ሹት የሚያደርጉት። አይ ይሄ ኤሪያ ጋር የተበላሸ ጌር አለ ወይ የተበላሸ ትራንስሚሽን አለ ወይ በደም ኮኔክሽን የሌለው ብላክ ቦክስ አለ ሲሉ እኛ ዝም ብሎ መለወጥ በቃ ስራችን ያ ነው። ያ የተበላሸው ለሌላ ሰው ይላካል፣ እነሱ እዛው ፊክስ ያደርጉታል። እኛ አዲስ እቃ ነው አቅም ስላለው ዲፓርትመንት ኦፍ ዲፌንስ አንድ ሙሉ ኢንጂን ፈልጋለሁ ካልሽ በቂ ምክንያት ከጻፍሽ እዚያ ላይ እና ቦሶች ከፈረመ 24 ሰዓት ውስጥ በቆንጆ ሰዓት አዲስ ኢንጂን ይመጣልሻል፣ አዲስ ምንም ያልተነካ። ሪሶርሱ በደንብ ነበረ። አድቬንቸር ስለምወድ ለእኔ እንደ አድቬንቸር ነበር ያየሁት። ፈርስት ኤክስፒሪየንስ እንዴት ነበር? ሰው ሲሞት ያየህበት ጊዜ? በጣም የራሳችን ሰው ምንም ኮምባት ያልሆነበት ጊዜ ላይ 2 ናቸው አብራሪዎቻችን። አንዱ ኤሪያል ኦብዘርቨር ኤኦ ነው፣ ያውቃሉ የቱ ጋር ማፕ ላይ አይተው። ያኔ ጂፒኤስም እንዳሁኑ አስተማማኝ አልነበረም፣ በወረቀት ማፕ ላይ አይተው የቱ ጋር ትላልቅ ሽቦች ምናምን እንዳሉ በማፕ ላይ ቆይ እዚህ ጋር ስትሄድ ቆይ ዝቅ በል ያለ የሃይ ቮልቴጅ የኤሌክትሪክ ዋይር አለ ምናምን። ኤንድ 2 ሆነ ዋናው ፓይለቱ ያው ኮሚኒኬት እያደረገ ማብረር ነው። ይሄኛው አቅጣጫን መንገድ እና ሪፖርት ለማድረግ ለምን እኛ የኦብዘርቬሽን ሄሊኮፕተር ናታ። ከመነሳት በፊት ብዙ ጊዜ በጄኔሬተር ነው የምታስነሱ። እኛ ጄኔሬተርን ያስነሳል እንዲላል እንነቅላለን እንሄዳለን። ይሄ ኦብዘርቨሩ አንዴ መዞር አለበት፣ ፕሮሴስ ነው። እሳት፣ ጭስ፣ ፍንጥርጣሪ፣ ዘይት የሚፈስ ጀስት ዋን ላስት ቼክ። ብዙ ቼክ አለው ግን አንዴ መጨረሻ አንዴ ከተነሳ በኋላ ሁሉም ከተነቃቀለ በኋላ እንደ አንዳንድ ጭስ ማውጫ ላይ እኮ እርግቦች ምናምን ሙቀት ስላለ እርግቦች ምናምን ወፎች እኮ ጎጆ ሊሰሩ ይችላሉ። ገመድ ምናምን እየመጣ አንዳንዴ ሲያስቸግረን በቃ የሆነ እንደ ምላጭ ነገር ባይ ዲፎልት አለ ሄሊኮፕተሩ ላይ ቢያንስ ቢያገኘው ወደ ላይ ወደ ጣራው ይገፋዋል ገመዱን። ጣራው ላይ የሆነች ሜካኒዝም አለች ከት አደረጉ ኤንድ ዞሮ አየ ኤቭሪቲንግ ቀጥታ የኋላው የሚሽከረከረው ፕሮፔለር አለ አይደለ? የሄሊኮፕተሩ ቀጥታ እሱ ውስጥ አይገባም ሰውየው። አንጎሉ ፊት ለፊት ነው የተቀመጠው እና ሰውነቱ የሆነ ምልክት መስጠት አለብሽ ለፓይለቱ እንትንን አጥፋ የሚል ኢንጂኑን አጥፋ የሚል። አንጎሉ ቀጥታ ከውሃ ውስጥ የወጣ አሳ ነው የሚመስለው ሰውነቱ። ለብቻው ብዙ ነው የተንቀጠቀጠው። ኢሹዎች ነበሩት ከትዳሩ ጋር ግጭት፣ ፍች። ይሄን እፈልጋለሁ ይሄን አልፈልግም። ፊልድ በወጣ ቁጥር ብዙ ነገር ነበር የምታደርገው። ያ ሞራሉን ነክቶታል። አንድ ሶልጀር ደግሞ በሴት እንደዚህ ምናምን ጓደኞቹ እርስ በራስ መበሻሸቃል። ወታደር ላይ ይሄ ነገር ሀፕን አያደርግም ተብሎ ነው። በጥቅሉ እንትን
I think it's a biased statement. ሰው ነው ወታደራዊ ስሜት አለ and ረጅም ጊዜ ያገለገለ ነው ሰውየውም ሳይኮሎጂካሊ እኔ ከሁሉም በላይ ነኝ ያ ነገር መጠጥ አብዝቶ ነበር and ግምገማ ላይ ጥሩ በቃ ዮዘ ካሪየር ሚሊተሪ ሰውዬ ነበር ነው በቃ ከዛው አያቱም አባቱም ሚሊተሪ የሚያውቁት ከዛው ምን የማያውቁም ይሄም ሚሊተሪ ገባለው ብሎ ነው ገና ከህፃነቱ ጀምሮ ጡረታ የሚሞታው እንደዛ ነው ብሏል ወደ 30 አንድ 10 13 ዓመት ይቀረው ነበር ለጡረታ ቀጥታ ፕሮፔለር ውስጥ ነው የገባው ፕሮፔሉ በደቂቃ በሺዎች ነው ሮቴት የሚያደርገው ብረት ነው ሻርፕና ሊዲንግ ኤጅ እና ባክ ኤንድ የሚባለው ሊዱ ያው ሊዲንግ ኤጁ ኦልሞስት ቢላበው ለመጀመሪያ ጊዜ ያንን ሳይ እኔ ነገሮች ቆይተው ነው የሚገቡ ሰው ሲሰድበኝም አንድ ነገር ሲፈጠርም ወዲያውኑ ሪስፖንስ አላደርግ እንሽ ከሰሉ ራቅልና አስብበት ቶሎ ይመጣልኝ እንኳን ሜዲካል አልመረጥኩም ምን ያልኩት እንኳን ሜዲካል አልመረጥኩም ለምን ቢታወቅም ለምርመራ እዛ መኬድ አለበት ኮማንደራችን በጣም ፊል ያደረኩት ለቤተሰብ ለሷ እንኳን አልተሰጠም ለምን ፍላግ ይወሰድና ለልጆች ቀብር ላይ ምናምን ይሄ ባንዲራ ወርሶሪ ያው ልጆች ለዚች ሀገር ነው ነው እናትየው አልቻሉ አባትየው በኦክሲጅን ምናምን ነበር ያው የኛ የቲማችን አንድ አባል ስለነበረ ቀብር ላይ ምኛ መኖር ነበረብን and እናትየው በቃ ቶሎ መጣው እንደዚህ አይነት ነገር እኔ ጋር እንዳይፈጠር ለምን ይሄንን ኤልሳን my mom I don't want to put her through this የት ዘመትክ በአጠቃላይ ስንት ሀገር German duty station desert shield desert storm Kuwait Saudi Iraq ብዙ ትሬኒንጎች ኮሪያ ወደብ ላይ ፓናማ ካናል አካባቢ ጃፓን አካባቢ ግን ትሬኒንግ ለትሬኒንግ ከዛ በኋላ እንዴት ወጣ መጨረሻ ላይ early out initiative ክሊንተን ስልጣን ሲመጣ እኔ እንግዲህ ነበርኩ ጊዜ በቡሽ ትልቁ ጊዜና ክሊንተን የተወሰነች አንድ 2 ዓመት እንትን ፕሮፖዝ አደረገ ገምገማ አድርገን ሚሊተሪ ኦቨር ባጀት ሆኗል ሶ ዲኤስካሌት ማድረግ አለብን መቀነስ አለብን ሳይዙንም ወጪውንም መቀነስ አለብን ገምግመን እንትን ካደረጋችሁ ጥቅማ አታገኙ ኖ በፈቃደኝነት እንትን ካደረጋችሁ ግን የዩኒቨርሲቲም የጤናም የምንም ብዙ ጥቅም ቤት ልግዛ ካልሽ ብድር ኦልሞስት ከወለድ ነፃ ነው መኪና ልግዛ ካልሽ ዘሴም ትራቭል ላድርግ ካልሽ ኦንሊ ፔይ ሜቢ የሚሊተሪ አይዲስ ካልሽ ድረስ $10 for a flight እዛው አገር ውስጥ ከሆነ ውጭ ሀገር ከሆነ $20 ምናምን ለሆቴል ላድርጋ ምናምን በጣም በቅናሽ ሶ early outን መረጥኩኝና ወደ ካሊፎርኒያ ተመለስኩ እንዴት ነበር ከዛ ካሊፎርኒያ የነበረው ቆይታ ከዛ ደግሞ የተሰጡን ኦፖርቹኒቲዎች ተጠቀምካቸው አልተጠቀምኩባቸውም እዛለው ጀመርኩኝ ለሆነ ኤርላይን እንትን አደረኩኝ አፕላይ አደረኩኝ አዩ said okay wow ይማ በጣም አሪፍ ቱልዞችን ያውቃል ማኑዋል ማንበብ ይችላል ሶ ግን ምንድነው የሲቪሊያን ላይሰንስ ያስፈልግሻል ኤርክራፍት ላይ ለኮመርሻል ኤርክራፍት ተቀጥሮ ለመስራት you need a civilian license ግን said okay ሳውዝዌስት የሚባል ኤርላይን ፈተኑኝ ምናሉኝ አናገሩኝ ኢንተርቪው አደረጉኝ they seen all my documents is okay እንደ ሻንጣ ጫኝ እንቅጠረ ለትምህርት ለሜንቴናንስ ለኤቪዬሽን ሜንቴናንስ ትምህርት እኛን ከፍልልሃለን ግን እዚህ ጋር መፈረም አለብን ለኤክስ አማውንት years እኛ ጋር መስራት አለብን ፋይን ካናዳን አፈቀርኳትና ወደ ካናዳ ሄድኩኝ በእንደዛ ነው ያልተጠቀምኩበት ከተማውን ጥዬ ከሷ ጋር ካናዳ ሄድኩኝ ኦኬ ሴት ነች ካናዳ ማን ነው ስሟ ክሬዚ ትሬሲ ነው ስሟ ግን ክሬዚ ትሬሲ ነው ቀይ ፀጉር ነው ያላት ያ ትምህርት ይሁን ይሄም ሁሉ ለሚያዩት
ቀይ ፀጉር ያለውን ሰው ስላይክ ስቶፕ ሳይን ዴንጀር ማለት ነው። እንዴት ተገናኝታችሁ ነው? ከዛ እንዴት ሄድክ? ከእሷ ጋር ተከትለ ተስማምታችሁ? የአበሻ እግር ኳስ ውድድር ላይ በረኛው ማታ ላይ የሆነ ከጓደኞች እነሱ የሆነ ሰዓት ላይ ሳየው ልጅቱ ትክክል አይደለችም። እነሱም ቅድም እንዳልኩሽ እኔ ስሎ ነኝ፣ ወዲያው አይገባኝም። እነሱ የተወሰነ ደቂቃዎች ካሳለፉ በኋላ እቺማ ጤነኛ አይደለችም ብለው ለእኔ ደግሞ ገና ፍሬሽ ስለነበርኩኝ እንደዚህ አይነት ነገር ላይ የሆነ እነሱም እንትን የሚሉሽ ነገር አለ የሚያሳምኑሽ። የስኬት ምልክት ነጭ ሴት ከጎን ነው ስትኖር ዩሲ አውቀው በሲስተም ነጭ ሴት ስትኖር ነው የስኬት። እሷ ደግሞ በቃ ጎበዝ ማውራት ትችላለች። ለምን ካናዳ እንሄድም አለች። ይህን ፋሚሊን ጥዬ የማውቀውን ሀገር ጥዬ ፀሐይ ያለበትን ሀገር ጥዬ ሰው ካናዳ ይሄዳል። መጥፎ ናት ማለት አይደለም ካናዳ፣ ግን አት ታይም ያለኝን ነገር እዛ ተነስቶ ሄዱ። I went to Canada. ሲቲዘን አልነበርኩኝም፣ ግሪን ካርድ ወለድነኝ። የኳስ ውድድር ላይ እዛ ላይ ያየች ማታ ላይ የሆነ ዝግጅት ላይ ምናምን ተገናኘን። ሌሊቱን በሙሉ አርስጋው የመጀመሪያ ቁጭ ብለን ስናወራ ጎበዝ ቡና ሺወዘ ዳይቤሪክ እንደዛ ጫወተችኝ ምናምን። ካናዳ ኤቪዬሽን ማ ከሆንክ እኔ እኮ ኤር ካናዳ የሚሰራ ካናዳ ሄድ ለማዘን ነገርኳቸው። መሄድ ነው። ኧረ ስራስ ችግር የለም እዛ ሄጄ ያገኛለሁ ምናምን። እዛ ሄደንም በጣም ከባድ። እኔ ለሪሌሽንሽፕ አዲስ ነኝ። ሰው ኦልሬዲ 3 ልጆች ነበሯት፣ አላወቅኩኝም። እንደ ነገር እንሄድ ነው ዛሬ ነገር ሄደን እኮ ልጆችን ፒክ ማድረግ። ኦልሬዲ ቤት ማስጠንቀቂያ ሰጥቻለሁ፣ መልቀቄ ነው ብዬ ስራውንም አልፈልግም ብያቸዋለሁ። ቤተሰብንም ቻው ብያለሁ። ማዝመን እንደ አንተ ሬዲሜድ ፋሚሊ ምንድን ነው የሚሰራለው? እንደዛ ያንን ቃል ነው የተጠቀመችው። ሬዲሜድ የሚለው ነገር አይገባኝም ነበር። የራስን ፋሚሊ አትሰራም እንዴ? አይን ያልሰማችሁም ብዬ እዛ ሄድን፣ ወለድን። የሆነ ሰዓት ላይ መግባባት አልቻልንም። ፖሊስም ኢንቮልቭ መሆን ጀመረ። እኔ መፋታት ብቻ ነበር በሰዓቱ የፈለኩት። ተፋታን። ወደ ራሷ ሄደች። እሷ ጓደኛዋ እየሮጠች መጣች። ጓደኛዋ ጋር እኔ ደግሞ ተፈቃቀርን። እሷ ደግሞ የሚሽጋር ልጅ ናት። ከእሷም ሁለተኛ ልጄን ወለድኩ። እኔና የሆነ ሰዓት ላይ ከሚሊተሪም ወጥቻለሁ። ወደ ካሊፎርኒያ ልመለስ እያልኩኝ እያሰብኩ ነኝ ያለሁት። እነማ ምናምን እንግዲህ እነማምን ትቻቸው ከመጣሁ at that time I don't know 5 ዓመት 8 እንደዛ ነገር ከ5 እስከ 8 ዓመት ነገር ታይሙ ቶሎ ከትሬሲ ጋር ሆኜ ነው ለመጀመሪያ ጊዜ እስር ቤት የሚባለው ፍርድ ቤት የሚባለው ያው ጄል ና ፕሪዝን ለረጅም ጊዜ ነው ከተፈረደ ጄል 2 ዓመትና ከዚያ በታች እዛም የውትድርና ዲሲፕሊን የጠቀመ የራሴን ስፔስ ለምን እስር ቤት ውስጥ ደግሞ የራሱ የሆነ ህግ አለ። ከአንቺ ዝርያ ከአንቺ ከለር ከአንቺ አይነት የሚያስቡ ሰዎች ጋር አንድ ላይ መቀላቀል አትችይም። ሙስሊሞች ከክርስቲያኖቹ ጋር አትችይም። በቃ ከፖሊስ ጋር ሄደሽ መነጋገር አትችይም። አይ ሰውዬ እያቃጠረብኝ ብዙ አይነት መሳሪያ ፕሪዝን ውስጥ ማለት ነው። ጓደኞቼ ብዙ ፕሪዝን ጋርዶች ስለነበሩ ከሚሊተሪ ወጥቶ ፕሪዝን ጋርድ ይህን ነገር ይነግሩኝ ነበረ። ምን እንደሚጠብቀኝ እዚያ ውስጥም አትሊስት አንበሳ መንጋ ላይ የተወረወረ ስጋ አልሆንኩኝ እንጂ ቡጭቅጭቅሽ የሚያወጡት ፊልም ላይ እንደሚያሳዩት አይደለም። የነገሩ ነገር ዲስታንስ፣ ብዙ ወሬ አለማውራት፣ ከራሴ አስተሳሰብ ጋር የሚሄዱ እድሜም ትንሽ ተለቅ ካሉ ዝም ብሎ ግቢ ውስጥ ወክ የሚያደርጉ ስፖርት የሚሰሩ የሃይማኖት ትምህርት ምናምን ሲመጣ እዚያ ጋር ቢዚ በማድረግ ኤንድ ያው የተወሰነ ሰዓት ላይ ስራዬ በቂ ኢንካም ስለሚያገኝ ስላልነበረ ማሪዋና ለምን አናመጣም በሚለው ነገር በዛ ነበር የተያዝነው። ሲቲዝን ስላልሆንኩኝ ዲፖርቴሽን መጀመር አለበት። ዲፖርቴሽን ፕሮሴስ መጀመር ተስማማን። ግን ፓስፖርቴን ጥየዋለሁ። ሌሴ ፓሴ ትራቨል ዶኪመንት ማዘጋጀት አለባቸው። ኢት ቴክስ ታይም። ወደዚህ ፊዚካሊ ደግሞ ሙቭ ሲያደርጉሽ ቢያንስ 2 ጋርዶች አሉ አብሮሽ ይመጡ። አውሮፕላን ላይ የሆነ ነገር አክታፕ ልታደርግ ትችላለች። እዚህ መጥተው ለኦፊሻሎች እስከሚያስረክቡሽ ድረስ
የእነሱ ሪስፖንሲቢሊቲ ነች። በቃ አዲስ አበባ ገብቼ እንደ አዲስ ያለውን ነገር አይቼ እንደ አዲስ ነው ፍሪደም ኢንጆይ 4 ዓመት ነው የፈጀው በአጠቃላይ ሌሴፓስ እስከሚዘጋጅ የፍርድ ቤት ቀጠሮ ምናምን ውሳኔ ጋር እስከሚደርሱ ከዛ ይሄ ነገር ፍላይት እስከሚመቻች ወረቀቱ እስከሚመቻች ጋርዶች ለኔ የሚጀለው በቀን ብዙ ቦታ ነው የሚሄዱት ነው ሰዎች። አጠቃላይ ስንት ዓመት ቆየ ውጪ? 23 ዓመት። አዎ ረጅም ጊዜ ግን አይመስልም። 23 ዓመት ከመጣሁኝ ራሱ 20 ዓመት ሆኖኛል አይመስልም። መጣሁ 24 ዓመት ብዙ የተለወጠብኝ። ሌሊት ነው የገባሁት። አጎቴ የማዘሮንም ፓይለቱ ለኔ እሱ ነው መጥቶ ፒክ ያደረገኝ ከኤርፖርት። ቀስ በቀስ እንደመጣሁ ሎቴ የሚባል ቦታ ሰራሁኝ ወሎ ሰፈር በርታ ህንፃ ላይ እንደ ሄድ ዌይተር እና ማርኬቲንግ ቆንጆ የፈረንሳይ ሬስቶራንት። ቅድም እንዳልኩሽ ምግብ ወዳለው ሬስቶራንቶች፣ ሆቴሎች ምናምን ነገር ከትራቭል ጋር የተያዘ ነገር በጣም ወዳለው። ወደ 1 ዓመት ከምናምን ላይን ቱሪዝም ተማርኩ የተወሰደ ቢካዝ ሪሰርች ትራቨል ቱር ጋይድ ማውራት፣ ሀገርን መጎብኘት፣ አዳዲስ ቦታዎችን ማየት አይ ቲንክ አንድ ሰው ሙሉ የሚያደርግ እንትን ነው። ትንሽ ኮቪድ እና የሀገራችን ሴፍቲ ጉዳይ ትንሽ አበላሸችብኝ። እንግሊዝ ኤምባሲም አሪፍ ነበረ። it reminded me በብዙ ያው ኤምባሲ ነው ከጥበቃ ነበር የምሰራው የሚሊተሪ ስትራክቸር it reminded me ያንን። እዛም ከስራ ባልደረባ ጋር በሆነ ነገር ተጣላን። ከዛም አቆምኩኝ። ጋምቤላ ሄድኩ 3 ዓመት። ጋምቤላንም በሚገባ አየኋት። ለ6 ወር ነበር ያሰብኩትኝ። ተመቸኝ ጋምቤላ። እዛ 3 ዓመት ቆየሁኝ። ግን ይሄ የቆላ ቁስል የሚሉት ነገር አለ። ያኔ ክሊን ራኒንግ ዋተር እንደልብ አልነበረ። ቢምቢ ነክሳኝ አከኩት ምናምን ቆሰለ። ሙቀት ነው ቁስል ቶሎ አይደለም እሱ ኢንፌክት ሆነ ምናምን። እሱ ሲብስብኝ ወደዚህ ተመለስኩኝ ወደ አዲስ አበባ። ከዛ እዚህ መጣው። ኦልሬዲ ማማ ትወልዳለች። እዛ ስሄድ የ3 ዓመት ልጅ ነበረች። ጋምቤላ ስሄድ ወደ 5 ወደ 6 እየተጠጋች እያለች ተመለስኩኝ። ልዩ ስራዎች የህንፃ መሳሪያ ቦታ ጉዳይ ማስፈጸም፣ እነዚያ ሁሉ ነገሮች ከእንግሊዝ ኤምባሲ በኋላ ትንሽ አስቸጋሪ የሆነ ጊዜ ጎዳናም ወጥቼ ነበር። ያንን ላይፍ ስላለፍኩት ነኝ። የሆነ ሰዓት የልጅ እናት አስተከ እንዴ ተመችቶ ነው ወይስ እንዴ ለምንድን ነው ዌክ አፕ ምን ሆነ ነው ተመችቷል ወይስ ራስህ ነው ብዙ ነገር ካንተ የሚጠበቅ ሰውዬ ምን ሆነ ነው ምናምን ነገር አለችኝ። አሪፍ ጓደኞች፣ ህዝብ ነው ሀብት የሚባለው ነገር እዛ ጋር የሰው ፍቅር አለ። ከማንም ጋር መግባባት እችላለሁ። ያለኝን ነገር ሼር ማድረግ እችላለሁ። ኮሚኒኬት ማድረግ እችልበታለሁ። ስጎዳም ብዙ ጊዜ ራሴን ነኝ የምጎዳ። I don't try to ሌላ ላይ ብዙ ከተጎዳ ሌላ ሰው ቅርብ ላይ ያሉት ሰው አዝነው በኔ ብሬ ለምንድን ነው እንደዚህ የምታደርገው? ብሬ ለምን አንተ ለኛ መትረፍ የምትችል ሰው ምን ነው? እንደ አጋጣሚ የዛሬ ዓመት መስከረም ወር ላይ ማዘር አዲስ ስልክ ይዛልኝ መታ ነበረ። እንደ ቀልድ ማለት ነው። የሆነ ኮርነር አለ ቁጭ የምንልበት ቦታ ከጓደኞች ጋር እንደ ቀልድ ዝም ብሎ እያወራሁኝ ቤትም በማግስቱ ሴትዮ ሳልፉ ማዘር እንዴት ዋሉ ምናምን ስላለው it went like crazy viral 450 ሺህ ምናምን አይቶ እንዴ ይሄ አንክል የሚባለው ሰውዬ ማን ነው ምናምን ስልክ ይደወል ጀመር ምናምን። ከዛ በኋላ መንገድ ላይ ሰው የመጣ ያቅፈኛል ሴልፊ ካልወሰድ ምናምን ጩጫዋ ሁላ ተመቻት። ፈመስክ እኮ ፓፓ ትለኛለች። ኧረ እባክሽ ይህንን ቃል አልወደውም ምናምን ጊዜ መንገድ ላይ እንደፈለኩት መሆን ነው የምወደው። እንደፈለኩት ስልሽ አግባብዬ ሴትዮ መሻገር ካለባቸው ዘንቢላቸውን ይዤ አሻግራቸዋለሁ። የማይሆኑ ልጆች እየተላፉ ከሆነ በዚህ በትልቅ የእጅ ቆንጆ ኩርኩም እገባብላለሁ። በቃ አንዳንዴ በዚህ የተረጋጋ ነገር ነው እንትን የምፈልገው። እቺ ሶሻል ሚዲያ ደግሞ
ሌላ ብዙ በሮች ከፍታት መጣም ሰው ለምን ቀደም ብለህ አልጀመርክም ይለኛል። አይ ፈጣሪም ጊዜውን ጠብቆ መብሰለኝ ነው መሰለኝ እንጂ አለበሳድን አሁን ሳይታሰብም ቅድሚያ ትኖርበት የነበረችው ቤት ውስጥ ነኝ አሁን ያለሁት። ስለ ወጪ በተወሰነ መልኩ ብዙ I don't have to worry. So እግዚአብሔር ይመስገን ይህንን ሁሉ ለማውራት ለፈቀደልኝ ለፈጣሪ ሁሌ ያንን ነገር እንረሳለን። የሆነ ሰዓት ላይ አንገቴ ተጎድቶ ነበር እና ሐኪም ቤት ምናምን ሄጄ ሳይ አይ እኔ ምንም አልሆንኩም የሚያልኩት እኔ በረደኝ ወይ ባለሻዋ ቶሎ አልመጣችም እያልኩኝ ኮምፕሌን ነው። ታንክፉል እንደ ታንክፉል ነሸጥ ሲያደርግኝ አሁን አንዳንዴ ዝም ብዬ 1 ኪሎ ሙዝ የተወሰነ ብስኩት ምናምን እና ሐኪም ቤት ሄዳለሁ ዝም ብሎ ሰዎችን ለማየት ማለት ነው። እዛ ጋር ብዙ የተጎዳ ነገር ማታ ማታ ላይ ብርዱን እሺ የህፃን ልጅ ታቅፋ የምታየውን ሴት ስለው ለካስ እኔማ ምን ሆንኩ። ጥሩ ምርጫ መርጫለሁ። በጣም ደግሞ ትክክል ነኝ። ደስ የሚል ሞመንት ነበር የምትለው የህይወት ክፍል ምን ነበረ? እስር ቤት እያለሁ አማራጭ የሰጧቸው ወይ ሀገሬ ላኩኝ አለበለዚያ ችሎት እንሂድ ምናምን እሱ ያው ፕላን አድርገን አይደለም ልጄ የተወለደችው። የእሷ መምጣት ግን ከሌላ አንግል ላይፍ ስታይል ለውጫለሁ አልለወጥኩኝም። ግን ትንሽ ፍቅር የሚባለውን መንገድ ሳይ ሁለቱንም ሳይድ መንገድ ሲሻገር ሁለቱንም ሳይድ አይቼ እንድሻገር ለሷ ምን ማየት ፈልጋለሁ። አግራጆች ስታደርግ ማየት ፈልጋለሁ። ስራ ስታገባ ምናምን ጋኗን ደቅ አድርጋ ምናምን ማየት ፈልጋለሁ። እሱን ነገር እኔ ቁም ነገር ተባርክ ያለው ብዬ አምናለሁ። የሚገርሙ ሰዎች ነው አትራክት የማደርገው። የሚገርሙ ሰዎች ናቸው እኔ ጋር እየመጡ ብሬ አንተ እኮ ከዚህ የተሻለ በቃ እኔ ደስ ብሎኝ ማስታወቂያ ሰርቼ 5,000 ብር አገኛለሁ። ብሬ 5,000 ምናምን ስላለ እኮ አንተ እኮ ሌላ ስለ ህንፃ ስለ ምናምን ኢንተርናሽናል እኮ ምናምን ነገር ማድረግ I'm happy with what I have. When you go to a job, I can create my own job. That's what but when you go, there's this general assumption. We want somebody with a nice body, her eyes wide, beautiful teeth, nice long hair, nice body shape, ምናምን. The minute they see me, ምናምን, they're like, ለምንድን የመጣው ስራ አንተን አንፈልግም ምናምን። እዚህ ጋር ያለው ነገር አይታይም። ቀፎ ብቻ ነው። አንዳንዴ ብዙ ቦታ ያየሁት ለብዙ ሆቴሎች ለኢንተርቪው ለምናምን ሄጄ እኔ ኦልሬዲ ሆምወርኬን ሰርቻለሁ። ስንት ክላስ ነው ያለው፣ መቼ ነው ሆቴል የሰራው፣ ስንት ቅርንጫፍ አለው፣ ሩሞች ምን አይነት ሩሞ ስንት ካሬ ይሆናሉ ምናምን በቃ እንትን አድርጌ ስራዬ ብዬ ነው። አሁን ግን ቱ ሰም ኤክስቴንት በዚህ በሶሻል ሚዲያ ብዙ ታንኪዎች እያገኘሁኝ ነው። መንገድ ላይ ተነጋችሁ ብሬ I'm a big fan. I'm like, why? Like, what do you mean you're a big fan? ምናምን በቃ ኢንስፓየር አባቴን የምትመስለኝ እንደዚህ እንትኮና ያልከው እንደዚህ ኢቲ ኢንተርቪው ነበረን በጣም ነው የረዳኝ። ቴክስት አድርጌ አውርቼው I don't even remember. like እንደዚህ አውርቼ እኮ እንደዚህ መክረኝ ምናምን ያው አሁን ካቢን ክሩ ትሬኒንግ ውስጥ አክሴፕት አድርጌያለሁ። I just want to say thank you. ከዱባይ ምናምን ወይ ከዴንቨር አንዷ ደውላ በቃ አጎቴን ያስታወስከኝ በጣም ምስኪን እንዳንተ እንትን ነበረ እሱ ነው በጣም ያስከውስከኝ እስቲ አካውንት ቁጥርህ ላክልኝ የሆነ ነገር ባክባክላ I don't even know these people. And I'm like እንደዚህ ኦፈር የማደርገው ነገር አለኝ እንዴ ምናምን ራሴን ማለት ነው። አሁን እጠነቀቃለሁ። አሁን ኮሜንት አንብቤ መመላለስ አልፈልግም። አንዳንድ ሰው ወጋ የሚያደርግ ሰው አለ። they just naturally maybe they just not happy they want to thank you የሚለው በቃ አሁን መንገድ ላይ እንትን ሳደርግ ባስ ውስጥም ሊሆን ይችላል የሆነ ቦታ ምግብ እየበላን እንችላለን። ዊንዲው አንክልዬ በእናትህ እስቲ ፎቶግራፍ ካንተ ጋር ልውሰድ። I'm like why
እኮ አይቀላ ሽማግሌ የሸበተ ኮሚ ጭንቅላት ያለው እንትን ምናምን አንተ አልገባህም ከአንተ ጋር ፎቶግራፍ መውሰድ ሰው it's great I'm loving it የበለጠ ማደግ እንግዲህ ከእግዚአብሔር ጋር ጨረሻ እስኪ ጠቅለል አድርገህ in the future እያየሁህ ነው በጣም ኢነርጄቲክ ነህ አቅም አለ ከማንም በላይ እና ምን መስራት ነው የምትፈልገው ማድረግ የምትፈልገው ነገር ይሄንን ነገር አሳካዋለሁ የምትለው ድሪም እኔ በመጀመሪያ የራሴ የሆነ የፕሮዳክሽን ቲም የፕሮዳክሽን ካምፓኒ ከነሙሉ ዕቃው ራሴን አድቨርታይዚንግ ፕሮሞሽን ስራዎች መስራት በጣም አለ የቋንቋም ብቃት የካሜራ ፊት ለፊት ቆሞ እንደገና ይሄንን ፊት በራሴ ቻናሎች ላይ በራሴ አካውንት ላይ አሉኝ ክሪቲካል ቲንከሮች የሆኑ ደጋፊዎች አሉ ቱር ኤንድ ትራቨል ደግሞ የተማርኩት ነገር ነው ትራቨሊንግ ከህፃንነቴ በፓሽን የምወደው አንድ የስራ ዘርፍ ነው አገሬን ማስተዋወቅና ለብዙ ሰዎች ክፍተቶች ስለማይ እዚያ ዛጋ እነዚያን ክፍተቶች የሚሞላ ብቃት አለኝ አገሬን ማስተዋወቅ ፈልጋለሁ የቱር ቪዲዮዎች መስራት ፈልጋለሁ እንግዲህ እኔ ራዕይ ይሄንን የሚመስለው አንድ ላይ ኮላቦሬት አንድ ላይ መስራት የምትፈልጉ ካላችሁ ከታች ስልክ ቁጥር ያለ አንክል ብሪሽ የሚለው አካውንት ነው ዴም ልታደርጉልኝ ትችላላችሁ and God bless thank you